ሰላም ተመልካቾቻችን ይህ ትምህርታዊ ቪዲዮ የሚቀርብላችሁ ከheozo.com ነው። ዛሬ ጃቫ ፕሮግራሚንግ በኢክሊፕስ ላይ እናያለን። በመጀመሪያ ኢክሊፕስ ሊኖረን ይገባል። ከሌላችሁ ደግሞ ያው ተበላችሁ ማለት ነው። ከሌላችሁ ሊንኩን ዲስክሪፕሽን ላይ አስቀምጬላችኋለሁ ከቪዲዮ ታች እና ዳውንሎድ ከማድረጋችሁ በፊት ግን this PC ላይ እንገባና ራይት ክሊክ ከዛ ፕሮፐርቲስ ሲስተም ታይፕ አሁን 64 ቢት ነው እኔ ያለኝ ስለዚህ 64 ቢት ነው ያወረድኩት እናንተ ደግሞ 32 ካላችሁ 32 ያው እንደዛ አርጋችሁ ማውረድ ትችላላችሁ ከዛ ካወረዳችሁት በኋላ ያወረዳችሁበት ፎልደር እንገባና ራይት ክሊክ ከዛ ኤክስትራክት እንለዋለን ኤክስትራክት ካልነው በኋላ ይቅርታ ኢክሊፕስ የምትለውን ፎልደር ተጭነን ከዛ eclipse.exe የምትለውን ራን እናደርጋለን ማለት ነው ኤክስትራክት ከደረገ በኋላ ከዛውን ቀጥታ ወደ ኢክሊፕስ እንግባና እናያለን ለመጀመሪያ ጊዜ ኢክሊፕስን ራን ስታረጉ ወርክስፔስ ላውንቸሩን ይከፍትልናል ከዛ የፈለጋችሁበት ቦታ ወርክስፔሳችሁን ሴቭ ካደረጋችሁ በኋላ ኦኬ ካላችሁ በኋላ እኔ ኦሬዲ ሴቭ ስላደረኩት ነው እዚህ ጋር ፓኬጅ ኤክስፕሎረር ላይ ራይት ክሊክ ኒው ጃቫ ፕሮጀክት እንላለን እኔ ለምሳሌ ሳምፕል እለዋለሁ ከዛ ፊኒሽ እለዋለሁ ከዛ ይሄን ስንዘረዝረው ሳምፕልን ሶርስ እና GRE ሲስተም ላይብረሪ የሚል ነገሮች እናያለን ነገሮችን በላቸው ለጊዜው ከዛ ይሄን ስንዘረዝረው ደግሞ በጃቫ ፕሮቫይድ የተደረጉ ክላሶች እናገኛለን ሶርሳችን ደግሞ ክላሶቻችንን ሴቭ የምናደርግበት ወይም ስቶር የምናደርግበት ቦታ ነው እዚህ ጋር ፓኬጅ እንክፈትና እኔ ፓኬጅ እዚህ ጋር ዲቢ ማኔጀር ልበለው አሁን ፓኬጅ የሚጠቅመን ክላሶቻችንን ግሩፕ ለማድረግ ነው አሁን ለምሳሌ የሆነ አፕሊኬሽን ቢኖረን ከዳታቤዝ ጋር የተገናኘ ይሄ ፓኬጃችን ክላሶቹ እንዳለ ኦርጋናይዝ አድርጎ ክላሶቹ ማለት የዳታቤዙን የሚቆጣጠሩትን ኦርጋናይዝ ያደርግልንና በሱ ውስጥ ያስቀምጥልናል ማለት ነው ፊኒሽ እንነካለን ከዛ አሁን ፓኬጃችን ከከፈትን በኋላ አሁን ለምሳሌ የሆነ ክላስ ንክፈት ክላስ ከዛ ክላስ ኔሙን ለዚህ ልበለው ለምሳሌ ከዛ ፊኒሽ አሁን ይሄው እንደምታዩት ፓኬጁ ዲቢ ማኔጀር ነው ፐብሊክ ክላሱ ደግሞ አሁን የከፈትኳት JIKGI ስም ለዝብርቅርቅ ነገር ነው ግን ያው እንዳጀማመር ጥሩ ነው አሁን ክላስ መፍጠር ችለናል ቀጥታ አሁን ወደ ጃቫ እንገባለን